ነበር ያ ነገር ምክንያቱም እኔ የደርግ ዘመን ላይ ነው ኤሌመንተሪ 32 አመት የባህር በር የሌለን ነበር ለኔ ህመም ነበር ያ ነገር ምክንያቱም እኔ የደርግ ዘመን ላይ ነው ኤሌመንተሪ ስኩል የተማርኩት እና ላንድ ሎክድ ሀገሮች በጣም ናዝንላቸው ነበር ቢኮዝ ኢትዮጵያ ሙሉ ነበረች ኤርትራኛ ነበረች ቀይ ባህርኛ ነበር ስለዚህ የባህር በር ያለው ሀገር ልጅ ሆኜ ነው ልጅነቴ ላይ የተማርኩት ሂስትሪ ጂኦግራፊ ምናምን ስማር ከ83 በኋላ የባህር በር ማጣት ኤርትራን ማጣት አንገት ተቆርጦ እንዴት ይኖራል ነው የተነገረን ከዛ ኤርትራም ሀገር ሆነች 32 አመት ኖርን እንግዲህ ያለ አንገት ማለት ነው እንግዲህ አንገት ከነበረች ያው ፔንፉል ቢሆንም በቃ አንዳንድ ነገሮችን አክሴፕት ማድረግ አለብህ እና አገር ናቸው ኢትዮጵያ እንደ ሀገር ከጎረቤት ሀገሮች ጋር ሊኖራት የሚገባው ግንኙነት እኔ ስሙዝ እንዲሆን ነው የምፈልገው ስለተመኘን ብቻ አንድ ነገር አይመጣም እና ይሄ ሐሳብ እንዴት ነው የተወለደው ለምንድነው ከየት ነው የመጣው ምንጩ ምንድነው በየሳሰብ የኡነት የባህር በር ስለሚያስፈልገን ውሃ ወደፊት ኤክስፔንሲቭ ነገር ስለሚሆን ውሃ ወደፊት ውድ ነገር ስለሚሆን የውሃን አስፈላጊነት ተንተርሶ ነው ይሄ ጥያቄ የመጣው ጠቅላይ ሚኒስትሩ ልቡ ስለምን ሐሳብ ገዘፈ እውነት የአብይ ሐሳብ ነው ወይስ የአሜሪካን በጣም ከባድ ነገር ነው እንዴ ከባድ ፖለቲካ ይልህ በደርግ ሰዓት ላይ የነበረ ጦርነት እዚህ ይላል ያ ሁሉ አመት ኤርትራ ልገንጠል ከባህሩ በሩ ጋር ከምንም ጋር ተያይዞ ነው 27 አመት ስፔሻሊ ኖ ዋር ኖ ፒስ ሆኖ ተከረመ መሃል ላይ ደግሞ ጦርነት ነበር የባድመ ጊዜ ከባድ ሴንሲቲቭ ኤሪያ ነው አይደለም ለኢትዮጵያ ለምስራቅ አፍሪካ ለዓለም ጭምር ይሄ የቀይ ባህር ሰርጥ በጣም ወሳኝ ቦታ እንደሆነ ያው የሚታወቅ ነገር ነው እና በጣም ከባድ ኢሹ ነው ቀለል አድርጎ ያቀርበውና ከውሃ አንፃር ነው እና ኢትዮጵያ ምንም ጥያቄ የለውም ከፍታ ላይ የምትገኝ ሀገር በመሆኗ the water tower of Africa ነው የምትባለው እና ኢትዮጵያ ከማንም ሀገር ውሃ ተቀብላ አታውቅም በተፈጥሮ አቀማመጧ ኢትዮጵያ የውሃ ዶነር ነች ብዙ ወንዞች አሉ ወደ ሌሎች ጎረቤት ሀገሮች የሚፈሱ ትልቁ የአባይ ወንዝን ጨምሮ እንጂ ኢትዮጵያ ወደ ኢትዮጵያ የሚመጣው ውሃ የለም ኦኬ ኢትዮጵያ እንደዚህ the water tower of Africa ተብላ ግን በድርቅ ሁሉ ጊዜ የምትሰቃይ ሀገር በውሃ ተከባ ውሃ የሚጠማት ሀገር ነች ይሄ በጣም ከኔ ጋራ ካቢ ጋር የሚስማማ ሐሳብ ነው ያለኝ ይሄ የገለጸበት መንገድ ግን አሁን ቁጥራችን እየጨመረ እኮ ነው 130 ሚሊዮን ወደ 150 ሚሊዮን እንጠጋለን ግን ቁጥሩ ያድጋል የሚል አይነት ሐሳብና እንደዚህ ትልቅ ሀገር ሆና ላንድ ሎክድ መሆኗ የሚያዋጣ ነገር አይደለምና ስለ ውሃ ማውራት ነውር አይደለም ስለ ወደብ ማውራት ነውር አይደለም እና እንዴት ነው ማውራት ያለብን አይነት ነገር ነው ለኦዲየንሱ ያቀርበው እና የፓርላማ አባላቱን ሳያቸው አብይ ብቻውን ነው መሰለኝ ለምሳሌ ዲሆነ ድንግጥ ያሉ ፊቶች በቃ ቁልጭ ምናምን ይያሉ ነው የሚያዩትና ቆይ ከማጋር የሚያወራው እንደዛ ነው የተሰማኝ እና ህጋዊ ያልሆነ ነገር ነው በዚህ ሰዓት ኢትዮጵያ የግድ የባህር በር ሊኖራት ይገባል ብሎ ማሰብ ህጋዊ አይደለም ስለ ውሃ አስፈላጊነት አስረድተ አሁን አንተ ለምሳሌ ሄሊኮፕተር የለህም የግል ከዛኔ ይመጣና ድንገት ሰው እኮ ሄሊኮፕተር ነው በቃ ግማሻችን ሄሊኮፕተር ውስጣችን እኮ ይበራል በጣም ሄሊኮፕተር እኮ በጣም በቃ ወሳኝ ነገር ነው እና አንተ ሄሊኮፕተር የሌለ ዘመን ላይ እኮ ኖርኩ አትበል እንትና እኮ ሄሊኮፕተር ያላቸው ሰዎች እንዴት የተጠቀሙት ጥቅም በአንድ ጊዜ የፈለጉበት ቦታ የሚሄዱት አንተ ለትራንስፖርት የምታወጣው ሰዓት ምናምን ብዬ የሆነ ናሬሽን ሰርቼ አጡዤ እንዲውነት ሄሊኮፕተርማ ያስፈልገኛል ብለህ ልታድር ትችላለህ ሪያሊቲው ግን ሄሊኮፕተር ይኖራል ወይ ነው ኦኬ እና እንደዛ ነው ስለ ውሃ ጥቅም ያስረዳበት መንገድ እና ውሃ አስፈላጊ እንደሆነ አዲስ ህልም ሊፈጥርብን ይፈልገው እሱ ውሃ እስኪሆን ድረስ ማለት ነው እኔ ውሃ ነኝ ብሎ እስኪያምን ድረስ ፈሳሾች ሁሉ ውሃ አይደሉ ውሃ ለመሆን እጅቶ መሆን ያስፈልጋል ኢትዮጵያ የባህር በር ነበራት
አሁን የላትም። እግዚአብሔር ይስጣቸውና የኢህአዴግ